ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ደህና ናችሁ? አለሁኝ ወይ? ዛሬ ደግሞ የሆነ ነገር ማውራት ፈለኩኝና ክርስቲያን ማለት ምን ማለት እንደሆነ ግን ታውቁታላችሁ? ክርስቲያን ማለት በክርስቶስ የሚያምኑ ማለት ነው። እኔ ስረዳው እንደዛ ነው ብዬ ነው የማስበው። አሁን ለምሳሌ በክርስቶስ የሚያምኑ ማለት ነው ክርስቲያን ማለት። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊኩም አሉ ብዙ እምነቶች እና እነዚህ በክርስቶስ የሚያምኑ ናቸው እና ክርስቲያን ይባላሉ። ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም ክርስቲያን ነው የሚባሉት እና በአጠቃላይ ክርስቲያን ማለት ክርስቶሳውያን ማለት እንደሆነ ብታውቁ ደስ ይለኛል። እና ለምን መከፋፈሉ አስፈለገ? የሚገርማችሁ እዚህ ምድር ላይ ስንኖር አንድ እግዚአብሔር እንዳለው አብዛኛው እምነት 99% የሚሆነው እውነትን ነው የምናገረው እና አብዛኛው ሃይማኖቶች አንድ እግዚአብሔር እንዳለ ያውቃሉ እኮ። የሙስሊሙም ይሁን የፕሮቴስታንቱም የኦርቶዶክሱም ይሁን እና የሁሉም ሃይማኖት መነሻቸው ቢለያይም መድረሻቸው አንድ ነው። አንድ ፈጣሪ አለ እና የሁሉም ሃይማኖት መነሻው ቢለያይም መዳረሻው ግን አንድ መሆኑን ብታውቁ ደስ ይለኛል። እኔ እንደዛ ነው የማምነው እና ሁሉንም ሃይማኖቶችን እወዳለሁ። ብዙ ጓደኞች አሉኝ፣ የሙስሊምም የክርስቲያኑም አሉኝ። ግን አብዛኛው ሰው የኔ ሃይማኖት ይበልጣል የኔ ይበልጣል የሚሉ አሉና እነሱ ሰዎች ግን ምን አይነት ሰዎች እንደሆኑ በእኔ በጣም ነው የሚገርመው። ግን ማወቅ ያለባችሁ የሁሉም ሃይማኖት መነሻው ቢለያይም መዳረሻው ግን አንድ መሆኑን እባካችሁ ብታውቁ ደስ ይለኛል። የምሬን ነው። አንድ አምላክ አለ ቁጭ ብሎ የሚያየን፣ ስናጠፋ የሚያየን፣ ስንደሰት የሚያየን አንድ አምላክ አለ እና እስኪ አንድነታችንን ብናጠነክረው ደስ ይለኛል። እስኪ በእናታችሁ ሼር አድርጉት ይሄንን ሀሳቤ።